ወይኔ አልተረፈም። አይዞ ከኔ አይብስ ጭር ባለ ስፍራ። ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች፣ በዛሬው ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው ቪዲዮ በያ በጣም ቸግሮሃል። አይዞ ከኔ አይብስ ጭር ባለ ስፍራ። ችጋራም ጀማ እንካ ጓደኛዬ፣ በእናትህ አስቸኳይ 200 ብር አለ እንዴ? እኔ የለኝም። እስቲ ጓደኛዬን ልጠይቅልህ። አስቸኳይ 200 ብር አለ እንዴ? እኔ የለኝም። እስቲ ጓደኛዬን ልጠይቅልህ። አስቸኳይ 200 ብር አለ እንዴ? እኔ የለኝም። ጓደኛዬን ልጠይቅልህ። ቆይ አስቸኳይ 200 ብር አለሽ እንዴ? ቶ በቃ እንደዚህ አይነት ጓደኞች ካሉ በቃ ተቃጠልክ። ወይኔ ታራለህ እንዴ? አንዱን ስጠይቃ እንደዚህ አይነት ጓደኛ አጋጥማችሁ በጣም ነው የምትናደዱት ማለት ነው። በጣም እኔ ያናድደኛል። በቃ የሆነ ነገር ጠይቄ ካላገኙ በጣም ነው የምናደድ። ቺርስ። በበሽታ ምክንያት ሳምንት ጠጅ ቤት ላልሄድ ነው። በቃ አለመጥሽ በበሽተኛ እንደውም ዴሊቨሪ እንዳላዝ ልዘዝ እንዲያባዬ ለሞተረኛ ምን አለ አንተን እንደ የተንገበገበ ሞተር በበላ ያንተ ጦስ ነው እዚህ በሽተኛ አድርጎ ያስቀረኝ እኮ። እናንተማ የማይደርስባችሁ መስሏችኋል? አንድ ቀን ትቀምሷታላችሁ። ቆይ ዋስጤን ተነስ ውሃ ቀብለኝማ ሂድ። ያው አባዬ ጠጅ የሚያስንቅ ውሃ ነው ያመጣሁልህ። ያዝ። ጠምቀህ ነው ያመጣኸው እንዴ? ታዲያስ እንዴ? እግዚአብሔር ይስጥህ። አንዳንዴ እኮ ልጅ ይጠቅማል። ለዚህ ሰዓት ብታመምም ውሃ የሚያቀብል ልጅ አለ። ተመስገን። ብሞትም አይቆጨኝም ዛሬ። አዎ አሁን ድፍት ብል አይቆጨኝም። እንደው ተባረክልኝ። በቃ እንዲህ ነው እንጂ አንዳንድ ሰው አለ እንጂ የሰው ውድቀት የሰው ደካማ ጎን እየተጠቀመ የሚጠቀጥቅ አለ እንዴ ሞልቶ። ውይ መድኃኒቱን ረሳሁት። መድኃኒቱን ስጠኝማ። መድኃኒት? እሺ ቆይ አንዴ አባዬ ስራ ይዤ ነው። አንዴ እንዴ ቶሎ በል እንጂ አንተ ልጅ እየጠበቅኩ እኮ ነው። ይኸው ልሄድ ነው በእውነት ይኸው ልሄድ ነው። ኧረ ቶሎ በል። ኧረ ሄድኩ። ይኸው በቃ ልሄድ ስል ኧረ አባዬ አሰጠኝም ማለት ነው። እየከለከልከኝ ነው። በቃ ሄድኩ። ይኸው አንተ ሌባ እርጉም። እኔ እኮ ሰው አላወቀልኝም። በአንተ ምክንያት ነው የምታመመው። በሽታ ያንተ ነህ። ኧረ መድኃኒት ከልክለህ ልትደፋኝ እኔን ቀድመህ የቤት ካርታ ልትወስድ። መቼም አልሞትም። እሺ አክተር ነኝ እኔ። ዝም በል። እንዲህማ ከምትቃጠል መደብደብ እና ያሳዝናል በጣም። እና እንደዚህ አይነት ልጅ አይስጣችሁ። እንዲህ የሚያደርቃችሁ በስማ የሚያደርቃችሁ። ኦ ማይ ጋድ ፋሚሊ፣ ዛሬ በቡርሴ ብሎግ የምናየው የቤት ክራይ ጉዳይ ነው። ቤት ክራይ ፍለጋ ዞር ስል የሆነ ቤት አየሁኝ። ገባ ስል ሰውየው ብድግ ያለና ሊያስፈራራኝ አመጣጡ ስላልጣመኝ ሰላምታዬን አስቀደም። አይ ሰላም ነው አባ። አቤት ምን ፈለክ? እዚህ የሚከራይ ቤት አለ የሚለው ጽሑፍ አይቼ ነው ገባሁት። ቤት አለ? አዎ አለ። ግን ዝም ብዬ ሳይ ከፋይ አትመስልም። ልታለፋኝ እንዳይሆን። ከፋይ አይደለም ጅንስ ነኝ። ቀልዱን ተውና በእናትህ አሁን የሚከራየው ቤት ብቻ ታሳየኛለህ። ደግሞ አታስፈራራኝ። ተወጣጥረህ በእናትህ። ተወጣጥርስ የገዛ ቤት ያረግ አለ። ግን ቤቱ መጀመሪያ ውሻ ነበር የምናሳድርበት። በፊት ውሻ ነበር የሚያድርበት? እሺ ይኸውና ቤቱ ይኸው እዚህ ነው። ምንድን ነው ያልተመቸ ነገር አለ? ጆኒ ጁስ አይደለም እንዴ? ስማ ያንን በቃ ቀጥታ እነነ ወስዳችሁ አደባድቡት እንጂ ምን ሆናችኋል? አምሽቼ ልመጣ ራሱ ነው አንግ በሰራኝ ራሱ አንግ ሰራኛል። ወይ የኔ አባት በጣም አመሰግናለሁ። ሌላ ቤት ፈልጋለሁ። ይሄን ግን እንደ ሐሳብ ከነ ንቃቴ ሌላ ጋር ነው አደባድቡ። ካልተመቸህ እኮ ጥለህ መሄድ ትችላለህ። ውጣ። አባይ ራሱ የቤቱ ባለቤት ይምጣሉ። እንደዛ ነው። አሁን ደርሼ እመጣለሁ። ቶቶ የ5 ደቂቃ ስራ ነው። ፊክስ ነው ማድረጋት። በቃ ደርሰና ደህና ደርሼ እኔ ልጅ
ደህና አደሩ። የቤት እድሳት ፍቃድ ለማውጣት ነበረ። ብታይ ቆርቆሯችን እቺ ዝናብ ጠብ ስትል አፈሰሰችና እድሳት ፍቃድ ለማውጣት ነበር። አሁን ምሳ ወጥተናል ጋሺ። የምን ምሳ ነው? 4 ሰዓት አንዴ ገና የምን ምሳ ነው? ምን በላበት ቦታ ያው 4 ሰዓት ታዙ 7 ሰዓት ስለሚደርስ ነው። ይዘገያል። በቃ ከሰዓት አውቃለሁ። ስርዓት ከሰዓት እመጣለሁ። እሺ ሰዓቷ ላይ መጥቻለሁ። የኔ ልጅ ምሳ ተበላ። ቆንጆ ይስማማሽ። የኔና የእድሳት ነበር ያሉኝ። የእድሳት ነበር። እሺ 3 ቁጥር ምትኩ ጋር ሂዱ። 3 ቁጥር አዎ ምትኩ ብለው ሂዱ። ምቴ ጋር ምቴ የኔ ጌታ። እሺ ምቴ የኔ ጌታ ሰላም ነው። ከዛ ነበር እጅቶ የላከችኝ ለቤት እድሳት። እሺ ያላገባን የልደት ካርድ ይዘዋል? አሁን ያላገባን የልደት ካርድ ለቤት ለአንድ እኔ መረጃ ልስጦት ብዬ ነው እንጂ እዚህ አይሰራም። 7 ቁጥር ተሾመ ብለው ሂዱ። ተሼ ጋር ተሼ ብረቱ ልክ እንዳባቱ እንዳይነው ተሽዬ ምቴ ነበር የላከኝ። ምን ነበር? ለቤት እድሳት ነበረ። ተሽ ያላገባን የልደት ካርድ አሉት? አዎ ያላገባ እንኳን የለኝም። 2 ልጆች አሉኝ። ያው በዚህ እድሜ አታምነኝ። እሺ የልደት ካርድስ? የልደት ካርድ አለኝ። ያላገባ ከሌሉት ወይ የግርዛት ወረቀት መጣ? የግርዛት ደግሞ መጣ? እሺ የትን? እሺ አልተገረዝኩም። እሺ አልተገረዝኩም። እንደሱ ከሆነ እኔ የሚገርዝ ጓደኛ አለኝ፣ አገናኙታለሁ ከፈለጉ በባላይ። ኧረ ቢያንስ ተሺ እኔ አባት አልሆንም። አይሆኑም። አባቴ እኔ ሲወለድ ነው የሞተው እና እንዳልኩት ነው የግርዛት ወረቀቱን አምተው 11 ቁጥር ማተብ አስመተው አምጡልኝ። ይኸውልህ አንተ ፂፂ እርግብ የመሰልክ ሰውዬ ቅያሱ ላይ ይጠብቃል። ሁሉንም እዚህ ጋር ያለ ሰው እንዳለ አለቃችሁ እንዳለ ሁልሽም ጠብቂ። እሺ አፈር ነው ማበላሽ። ፒኦቪ ሴቶች ለምግብ ሲያወጡ ሴቶች ዛሬ ስንት ብር ይዛችሁ? እኔ 500 ይዣለሁ። እኔም 500። አንቺስ? 450። 450? ያንቺን 50 ብር ማን ሊሞላልሽ ነው? ከርሰሽን እንድንሞላ ነው። ከርሰሽን እንድንሞላ አንሞላልሽም። እሺ እጂና በ450 ብርሽ ቡልሽ ነው። እሺ እንዳትጠጂ። ምን ትመስላለች? ማን ስንት ብር ይዛችሁ? እባክህ 10 ብር ብቻ። አንተስ? 1 ብር። እኔ በቃ ምን ሱራልኝ። ሄደን እንብላ በቃ እንብላ። የኔ ጀለሶች ማለት ነው ይለያሉ ነው ማለት እናዋጣለን ካለን እናዋጣለን፣ ያለውን ያዋጣል፣ ካሌለው ወንድሜ ችግር የለውም እኔ ከፍልልሃለሁ ብለን እዛው ነው በቃ። እኔ አንዳንድ ብር ከሌለኝ በቃ እነሱ ነው የሚከፍሉልኝ ማለት ነው። እና እነሱ ደግሞ ከሌላቸው ከፍልላቸዋለሁ ማለት ነው። እና እንደዛ ነው እንጂ የሴቶቹማ አዝግ ነው አዝግ ነው። ብቻዬን መረረኝ መጣችልኝ የኔ መክሊት ይስጡታ እንዴ አረቂት አረ እኔ ለምን ይቅርብ ዮ ያላችሁ በኢየሱስ ግን መተናል። ቻይና ላይ አለች ተባለችው ሼፍ ይዘናል። ሻ እሳቱ ይልሻል፣ ነዶልሻል፣ ሪንግ ላይቱም ተቃጥሎልሻል። እሳቱ ነዷል፣ አካባቢ ወድሟል። ማዘር ፈረጠጡ። አንድ ነፍስን ያላቸው ማዘር ፈረጠጡ። ይቺ የልጅ ጠላት እናቷን ታሮጣት። እንቁላሉ ይልሻል፣ ከእሳት ላይ ወጥቶልሻል። በረዶ ተደርጎ ደሞ ይላጥልሻል። በቲቲ ማዘር ቀደዱት። አንድ ነፍስን ያላቸው ኦኬ። እንዴ እንቁላሉ ይልሻል፣ ድጌ ይበስልልሻል። ቤተሰቦቼ ምንድነው 10 ጊዜ ማብሰል? እኔ በቃኝ። ትበላለህ? ሽሮ አልበላም። እሺ አንበሳው በይ አትመቹኝም፣ ደስ አትሉኝም። ወይኔ አልተረፈም። አንቺ አይዞ ወንድሜ ይነጋጣ ወድቃ ነበር። አንተ ለትንሽ አቁመቱ ሲያተረፈ አንተ በእጅ ግን ሰርተ ጨርሰሃል ወንድሜ። ፑላፒ ሀርካን ወጃቴ ጨረስቴ ቱሉቀቲ ደምቴ ሞ ምንድን ነው ደግሞ ዋና መሳሪያ ነቄ ክብደቲ ወጅን ተጋጨ ተረፈ። አንተ ሽሮ ማቢያንኬ ሽመልስ ተረፈ። በእጅ እኮ ዱረም እጅህን ጨረስተ ከዛ ወደ እግር ትሄዳለህ። እሺ ጥሩ እንደብላ አንቺ ብላ ብራዘር ብላ እውነት በልቼ ነው አብላ። እሺ ካልክ ምን ይደረጋል? ምን አስበህ ነው አንተ? እንግዲህ ብትበላ ጥሩ ነበር፣ አላስገድደም።
እስከመች ራስን ሸወደ? እስከመች የማይጠቅም ቦታ ውለ? እስከመች የማይረባ ጓደኛ ጋር ውለ? እስከመች አዛተ? ይሄ ልጅ እንደው መብራት አያጠፋም አይደል? መጫወቻ ሆንኩ እኮ እዚህ ቤት። እኔ ምን አደርጋለሁ? ሻሼ ደግሞ የት ገባ? እንዴ የጠፋው ዳንቴሌ። አይ እዚህ ቤት አይ ገና ጉድ ይወጣል። ሻሼ እንዴ ብሎ ሳሎን ነው ቡታንታውን የሚያስቀምጠው። የተረገመ ልጅ ሀፍረተ ቢስ። ትወደኛለህ? ምን ጥያቄ ያለው የኔ ቆንጆ? አንቺን ያልወደድኩ ማንን ልወደድ? ታዲዬ በንተ መውደድ እኮ ከኔ እድል ነው። ስንቱ ነው አንተ የምመኘው? ከስንቱ ላስትል ለምን ቆንጆ ሆንክ እንደዚህ? ቀናው አሁን ባንተ ላይ ግን የኔ መሆንክ ኮራው። ያንተ ፍቅር ከልቤ መቼም አይወጣም። አንተ እበት ጭራሽ ትጀናጀናለህም። አረ እንደምታስበው አይደለም መሰለህ። ምትበላው የላት ምትከናነበው አማራት አሉ። ቴሌ እያወራው ነው በእውነት። ቴሌ ከሆነ በዛው ይሄን መልእክት አድርስልኝ። ቀደም የሞላውት የ5 ብር ካርድ ሳልደውል ወዴት ሄደ በልልኝ። በት ሰማይ ጓደኛዬ፣ አንድ ሰው ቢመታ እኔ ጋር ደውልልኝ። ታውቀዋለህ ፍጥነቴ። ስልኩ ሳይዘጋ መጥቼ ዋጋቸውን ሰጣቸዋለሁ። ሄሎ ብራዘር፣ አረ ድረስ 2 ደቂቃ ጠብቀኝ። አረ ብራዘር የት ነው? ሊገሉኝ እኮ ቶሎ ድረስ። ደርሻለሁ፣ መታጠፊያው ጋር ነኝ። አረ ብራዘር ሊገሉኝ እየወሰዱኝ ነው። እስቲ ዞረ ተመልከት፣ ከኋላ እኮ ነው። አንተ ራስህ ዞር ብለህ ተመልከተኝ። ጓደኛዬ ስበነው አንተ ብሉ። እኔ በቆሎ በላለሁ። ጎመን በላ አንተ ጎመን በላ። በቃ መሻ አይደለ? መሻ እንተኛ። ኧረ እንተኛ። ለካስላችሁ እንተኛ። በቃ እኔም ከእናንተ ጋር ነው። እሺ የምተኛው ከእናንተ ጋር ተኛለሁ። ሂድ ልጁ ብቻ አንተ ሀብታም እኮ አይደለም። ሂድ ብቻ አንተ ሂድ። ክላስ ተኛ። ለምንድን ነው የምተኛው? ብቻዬን አልተኛም እንዴ? ከእናንተ ጋር ነው መተኛት ትፈልገው? በባልና በሚስት ልጅ አይተኛም። ሂድ ተኛ። አልፈልግም። እምቢ እንዴ? ሽንካይ በስኩት ነገር ተገዛለን። ከበቃ በውሸት ገንዘብ ልሻውደኝ ነው። አልፈልግም። እንደውም ባል መሆን የምፈልገው ከእሷ ጋር ነው የምተኛው። ባልኝ ዛሬ ነገ ባልቶናል። አንተ ዛሬ ነገ እውነትን ነው። ነገ አንተ ነህ ባልቶናል። ዛሬ ነኝ። እሺ እኔ ነገ ባልሽ ነኝ። እሺ ዛሬ ግን ነኝ። ቶሎ ነው የሚመሸው። ስለዚህ 2 ደቂቃ ይነጋል። 2 ደቂቃ በኋላ ይነጋል። ባንተ ፍላንተ ጊዜ 5 ደቂቃ አልነበረ? እኔ አልፈልግም። እኔ አለቅሳለሁ። በቃ አልቅስ። Oh my God, bro. Oh hell no, man. What the fuck, man? Get your ass on, boy. Kira video ya. Ini video wala masyaallah. ይሄ እኮ የኛ ቤት ነው። ኧረ ይሄኛው የአጎቴ ቤት ነው። የአጎቴ ቤት ነው። ነሽ የአጎቴ ትልቅ መኪና አለው፣ ቤት አለው። ብትስማ አሁን ለክረምት አለ አይደል? አንደኛ ከወጣከ ሳይክል ገዛላለሁ ብዬ። አጎቴ ሀብታም ነው። እሺ አየሁኝ ቤት ያክስቴ እኮ የኛው ቤት ያክስቴ ቤት። አክስቴ እኮ ሀብታም። አሁን እኔ ክረምት ላይ ስመጣ አይፓድ እገዛላለሁ ብላኛለች። የመጥሻ አይፓድ እገዛለሁ አጭታለሁ። ማርያም እናቴ ትሙት። ያ መኪና ያው የአባቴ መኪና ነው የሚመስለው። የአባቴ መኪና ነው የሚመስለው። የማን አንተ አባት መኪና አለው እንዴ? እኔ አባት አታውቅም እንዴ? አያውቅም። እሱ እኮ ሰፈር ውስጥ አያመጣውም። እንደዚህ ሰፈር ውስጥ ነው። አየን ፎቅ ይሄ እኮ የአያቴ እኮ ነው። የአያቴ ያታለ ወፋት ያትለኝ እንዴ? አንተ ዛሬ ማልቦራታ አላጥብስ የሚባል ምግብ ነው የተፈላሰፈ። እቺን ሲበሉ ጤናዎት ሁሉ ወደ ቦታው ኮረኔላ
መቅኔዎቱ ሊመለሳል ይመኑኝ። ኧረ እባክሽን ያ የእህል አርበኛ የሆነ ልጅ ሳይመጣ እንብለው። ከመጣ እንዳያስተርፍልሽም። እንብላ። ቆንጆ ነው። ዝም ብሎ እዚህ እንደማንም ጥብስ እንዳይመስሉት። አንደኛ ጥብስ ነው። አዎ እንዴት አላችሁ ኮረኔ? አስቼ መጣ። ግባ አስቼ ግባ። ምን እግር ጣለ? አይ ምንም እንደው በዚህ ሳልፍ እንደው ሰላም ልበሉት ብዬ ነው ኮረኔ። ሰላም ልትለኝ ነው? አይ በኋላም ይደርስ ነበር እኮ በኋላም ይደርሳል። ግን ሰላም ነኝ እግዚአብሔር ይመስገን። ዋናው እሱ ነው። ዋናው ሰላም ሆኖት ነው። ሰላም ለዚህ ቤት እንዴት ናችሁ? እንዴ እዚህ ቤት እንደሆነ የሚሸተኝ እታችና እስካለ በረጋ ነው የሚሸተው። ታች መጣ አንተ ቡዳ። እኔ እኮ ልጅ አይደለም የወለድኩት። በቃ ስለ እንደዚህ ነገር ስታስብ ነው የምትለው። ሆዴን ነው ስታስብ የምትለው። በቃ ቀኑ ሙሉ ግባና ቁጭ በል። እኔ እኮ አባዬና እማዬ አንድ ላይ ስትሆኑ አይጠመኝም። ከሺ አባዬ እንዴ አባዬ ይሄን ለአንተ ነው ያስቀመጥኩት ብቻ እንዳትለኝ። እንዴ አረረረረረ ደሞ ያበደ ነው። አስቻበላ አይ ካልክማ እንግዲህ ልብላ። ምን አደርጋለሁ? እግሬ ጣለኝን ልብላ። እንዴ ምን ነው ያዝ በስማ ውለታ በዛብኝ አባዬ። ውለታ ብዝት ነው ያለብኝ። የሚገርም ነው። እጆት ይባረክ አባዬ። አንድ ላጉርስ እንዴ በሞት ዞር በል ጅቢ ጉረስ ላጉርስ ይላል እንዴ። ዋጥና ወጣ ከዚህ ቤት አሳማ። ኮረኔ ውሃ የለም እንዴ? አረ ውሃ አነቃችሁ? ለምን ጃምቦ ይሁን እንጂ አንጀታችሁ ራስ እንዴ አይሻልም? አረ አባዬ እውነቱን ነው። የለም ውሃ የለም። አመት ሆነን ከጠጣናው ተከፍሎ አይታወቅም ውሃ። ባይሆን አሲድ ይምጣላችሁ። ከቡታ ጋዝ ውስጥ ጋዝ ላምጣልህ? ጋዝ ትጠጣለህ? አረ እባክዎትን አይቀልዱ ኮረኔ። እስኪ ዘለል እግሮችሽም ነቀል። እስከዚህን ድረስ ካያችሁኝ በቃ ተመችቷችኋል። ቪዲዮ በጣም አሪፍ ነበረ ማለት ነው እና ላይክ ያላረጋችሁ ሰብስክራይብ አድርጉ። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ፒስ